የኢየሱስ ወጣት ማህበር ቤተክርስቲያን በኦንላይን ላይ 09 የኢየሱስ ወጣት ማህበር ቤተክርስቲያን በኦንላይን 09 11 2023 ዓመተ ምህረት በጥቂት ሰዎች ተመሰርቶ ነበር። ይሁን እንጂ ዕለት ዕለት መጽሐፍ ቅዱስ በማጥናት ብዙ ልጆችን ማፍራት እንደቻለ ነው ወንድማችን ሙሌ የገለጸው። ይህ እንዲሁ እንደሆነም 12 ህብረት ተካፍሎ በየዕለቱ የእግዚአብሔርን ቃል እያጠኑ እንደሚቆዩ እንደነበረ የግሩፑ ልጆች አስተላልፈዋል። ልጆቹ ወደ 14 ግሩፕ ተመድበው በየቀኑ በየግሩፓቸው ጥናታቸውን እያጠኑ መሆናቸውን ተገልጿል። ከነዚህም ግሩፖች አንዱ የሆነው የዛሬውን ድንቅ ፕሮግራም ያዘጋጀው የግሬስ ፋሚሊ ግሩፕ ነው። በዚህ ህብረት ከተጨመሩ 1 ዓመት አስቆጥሯል ብሎ የግሩፑ ሊደር ወንድማችን ገቾ ገለጸ። በዚህ ህብረት ላይ በመጨመራቸው ደስተኞችና ብዙ ነገር እንደተረፉ ነው የገለጹት። የግሩፑ ልጆች በአንድነት በማጥናት ብዙ ለውጦችን በማምጣት እንደተባረኩ ገለጹ። የጸሎት ጊዜ፣ የአምልኮ ጊዜ፣ የጥናት ጊዜ አግኝቶ ወደ ክርስቶስ እያደጉ መሆናቸውን ለብዙ ሰዎች ምሳሌ ወደ መሆን ደረጃ እያደጉ ወንጌሉን ዓለሙን እያደረሱ ከራሳቸው አልፎ ደካሞችንም እየረዱ በቅዱስ ቃል እንደተጻፈው ንጹህ የሆነው ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ የተከበረ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ ተብሎ በያዕቆብ 1:27 ላይ እንደተጻፈው መሰረት ማከናወናቸውን የግሩፑ ልጆች የተጠቆሙን። መዳን በሌላ በማንም የለም። አረፍተ ዜናውን ከባልደረባችን ከገቾ እንሰማለን። ተከታተሉን። መዳን በሌላ በማንም የለም። እግዚአብሔር አብ በሰማይ የሆነው ወደ ምድር አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱን መድኃኒትን አመጣለት፣ ጽድቁም አገዘው። ኢሳይያስ በትንቢቱ እንደተናገረው የገዛ ልጁን አመጣ ላከ፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ምስራች እነግራቸዋለሁ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነው ተወልዶላቸዋል። ያ የተወለደው ሰው ብቻ እንዳልሆነ ዮሐንስ በወንጌሉ እንዲህ ሲል ገለጸ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እርሱ እግዚአብሔር ነበረ። ሁሉም በእርሱ ሆነ፣ ካለ እርሱ የሆነው አንዳች የለም። ቃልም ሥጋ ሆነ፣ ጸጋና እውነትም ተሞልቶ በእኛ ውስጥ አደረ። ለዘለዓለም ዘመን በፊት በአብ ዘንድ የነበረ ያልተፈጠረ እንደሆነ ገልጸዋል። ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር የባሪያን መልክ ይዞ መጣ፣ ስለ እኛም ተዋረደ፣ በዓለም ሁሉ መድኃኒት ሆነ። ከእርሱም በቀር ሌላ መድኃኒት እንደሌለ በሐዋርያት ሥራ ምዕራፍ 4 ከቁጥር 12 እንዲህ ሲል ተናገረ። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠን ስም ከሰማይ በታች ሌላ የለምና። ወደ አብ መድረሻ መንገድ ሌላ እንደሌለ አስረግጠው በቅዱሳንም ይሁን በማርያምና በመላእክትም ወደ እግዚአብሔር መድረስ እንደማይቻል ገልጸው እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ
የሚመጣ የለም ብሎ በመግለጹ ነው የተነገረው። እግዚአብሔር ለቁጣ አልመረጠንምና በጌታችን በኢየሱስ ክርስቶስ መዳንን ለማግኘት አሁን እግዚአብሔር ለቁጣ እንዳልመረጠ ጳውሎስ በተሰሎንቄ ምዕራፍ 5 ከቁጥር 9 ላይ ዘግበዋል። እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ እና ስምም ሁሉ ምላስም ሁሉ በእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ይህን ዛሬ ከፍ ከፍ ልናደርግና ልናመሰግን የሚገባ መልእክት እንደሆነ ቅዱስ ቃል ያረጋግጥልናል። ለተጠናከረው ዘገባ ጌታቸው ነኝ ከኢየሱስ ወታደሮች ማይበር ቤተ ክርስቲያን ከግሬስ ፋሚሊ። መዝሙሩ ቢቆም ችግር የለም። ሞት ነሽ አዱ ሞት ነሽ። አዲስ ሰላም ሞት ነሽ። ኢየሱስም በሕያው ቃል የሕይወት እንጀራ እኔ ነኝ ብሎ እንደተናገረው ዝርዝሩን ከባልደረባችን ከእህታችን ከዲቦ እንሰማለን። የሕይወት እንጀራ እኔ ነኝ። በእግዚአብሔርም ዘንድ ውዱን እንጀራ እግዚአብሔር አብም ሕይወት እንዲሰጠው አንደኛው ልጁን ወደ ዓለም ሲልከው ብዙዎችም አልተቀበሉም ነበረም። ይህ እንዲሁ እንዳለ ወደ ዓለም የመጣው ብዙዎችን ከጨለማ ወደሚደነቅ ብርሃን ሊያወጣም የሕይወትም እንጀራ እሱ እንደሆነ በሕያው ቃልም አስረግጦ ነግሮናል። ይህ እንዲሁ እንዳለ ዮሐንስ በወንጌሉ እንዲሁ ብሎ እንደተናገረም ለሚጠፋው መብል አትስሩ፣ ነገር ግን ለዘላለም ሕይወት ለመኖርም መብሉንም ለሰው ልጅም ለሚሰራቸው ስሩ፣ እሱም ከእግዚአብሔር አብ አትሞታል እያለም እንደተናገረም በይፋ ገለጹልን። ይህ እንዲሁ እንዳለም የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከንቱ አይርብም፣ በእኔም የሚያምን ሁልጊዜ ከንቱ አይጠማም ስላቸው ብዙዎቹም ያላመኑትም እንዲህ አላቸው የሕይወት እንጀራ እኔ ነኝ ብለው አይሁዳንም ሊያምኑትም አልቻሉትም። እርሱ በራሳቸው መከራከርም ጀመሩት። አባትና እናትን የምናውቀው አይደለምን እያሉ ሲናገሩም እንዲህ በማለታቸውም ገለጹ። ይህ እንዲሁ እንዳለም የእግዚአብሔር ቃልም በሌላኛው ስፍራ እንደተናገረም ኢየሱስ ክርስቶስም ቀደም ብሎ እያስተማረ በምድር በነበረበትም ጊዜም ከ12ቱ ደቀ መዛሙርቱ ጋራ ሳለ ብዙ ታምራት ያየው ሕዝብም ኢየሱስ ክርስቶስን ተከትሎ ኢየሱስ ክርስቶስም ከደቀ መዛሙርቱን አንዱንም ለዚህ ሕዝብ የሚያስፈልገውን እንጀራ አምጡ በማለታቸው ተናገረ። ደቀ መዛሙርቱም ይህንን ሕዝብን ሁሉ የምናስጠግበው እንጀራ ከወዴት ይገኛል በማለታቸው መለሱ። ኢየሱስ ክርስቶስም ሊያደርግ ቀደም ብሎ ስለሚያውቀው ኢየሱስ ክርስቶስም ራሱ ሊያደርግ ያለውን ቀደም ብሎ ስለሚያውቀው ሊፈትናቸው እንደተናገረም በሕያው ቃልም ተናግሯል። የሕይወት እንጀራ እኔ ነኝ ብሎ ኢየሱስ ክርስቶስ ከተናገረ በኋላ ብዙዎችም ሊያምኑትና ሊቀበሉት ያልቻሉትም ብዙ ሕዝብም የነበሩትም እነሱን ለመብልና ለዋ የተከተሉ ሰዎች እንደነበሩም በይፋ ገልጿል። ኢየሱስ ክርስቶስም ደቀ መዛሙርቱን ካበረታታቸው በኋላም ወደ አብ የሚያደርሰው መንገድ እሱ እንደሆነ ያላወቁትም አብሮ ነበሩ። ጌታ ሆይ ወዴት እንደምትሄድ አናውቅም አሉትም። መንገድ ማን ያውቃል እያሉ በጠየቁትም ኢየሱስም እንዲህ ብሎ መለስላቸው፣ እኔ መንገድም እውነትም ሕይወትም እኔ ነኝ።
በኔ በቀር ወደ አብ የሚመጣ የለም ብሎ በዮሐንስ ወንጌል 14:6 በይፋ ገልጾልናል። ይህ እንዲሁ እንዳለም በእርሱ የሚያምን በእርሱም ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ቃልም ሥጋ ሆኖ ጸጋና እውነትንም ሞልቶ በእኛም አደረ። አንዱ ልጁ ከአባቱ ዘንድ እንደላከው ክብርም የሆነው ክብር አየን ብሎ ዮሐንስ ወንጌል 1:4 እና 14 በይፋ ገልጾልናል። የእንዱ እንዳለም እንዱ ብሎ እንድም በማለታቸው ኢየሱስ ክርስቶስም እሱ እንዲህ በማለታቸውም ተናገረ። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከንቱ አይርብም አይጠማም በማለቱ ዮሐንስ ወንጌል 6:35 በይፋ ገልጾልናል። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናልም፣ የገባውም ይወጣልም መሰማሪያም ያገኛል እያለም ዮሐንስ ወንጌል 10:9 ላይ በይፋ ገልጾልናል። ኢየሱስም በገሊላ በነበረበት ጊዜ እያሳለፈው ያለው ቆይታ ላይ በሶስተኛ ቀን በቃና ገሊላ ሰርግ ላይ ድንቅና ታላቅ ታምራትን እያደረገ እንደነበረ ተገልጿል። ይህ ታምራትም የወይን ጠጅ ባለቀ ጊዜ የኢየሱስ እናት ወደ እርሱ ቀርባ የወይን ጠጅ እኮ የላቸውም ስትል፣ ኢየሱስም አንቺ ሴት ካንቺ ጋራ ምን አለኝ? ጊዜው ገና አልደረሰም ሲሏት፣ እናቱም ለአገልጋዮች የሚላቸውን ሁሉ አድርግ አለቻቸው። አይሁድም እንደሚያደርጉት የማነጻት ልማድ 6 የድንጋይ ጋኔዎችን በዙሪያ ተቀምጦ እያንዳንዳቸው 2 ወይም 3 እንስራ የያዙ እንደነበረ ተገለጸ። ኢየሱስም ጋኔዎች ላይ ውሃ ሙሏቸው ብሎ አዘዛቸው። ከሞሉትም በኋላ ውሃውን ወደ ወይን ጠጅ ቀይሮ አሁን ቀድታችሁ ለአሳዳሪው ስጡት አላቻቸው። ሰጡትም። አሳዳሪውም የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላውቅም ነበር። ውሃውንም የቀዱት አገልጋዮች ግን ያውቁ ነበር። አሳዳሪው ሙሽራውን ወደ እርሱ ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል፣ ከሰከሩም በኋላ ማንኛው አንተ መልካሙን የወይን ጠጅ እስካሁን አቆይታል አለ። ኢየሱስም ይህንን ምልክት መጀመሪያ በገሊላ ቃና እንዳደረገ ክብሩንም እንደገለጠ ደቀ መዛሙርት በእርሱ እንዲያመኑ ነው የተገለጸው። የዓለም ቤዛ ኢየሱስ ብቻ እንደሆነ ቅዱስ ቃል ያረጋግጣል። ዝርዝሩን ባልደረባችን ዲቦራ አዘጋጅታለች። ተመልሰን ተከታትለን እንመለስ። የዓለም ቤዛ ኢየሱስ ክርስቶስ ብቻ በውዱም ልጁ እንደ ጸጋ ባለጠግነትም መጠን በደሙ የተደረገውን ቤዝነታችን አገኘን። እርሱም የበደለኝነትን ስርየት ነው ብሎ ሐዋርያ ጳውሎስ ኤፌሶን 1:7 ላይ በይፋ ገልጾልናል። ይህ እንዲሁ እንዳለም እንዲሁም የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጣ እንጂ እንዲያገለግሉት አልመጣም እያለ ቆሮንቶስ 10:45 ላይ በይፋ ገልጾልናል። ሁሉም ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎሏቸዋል። በኢየሱስ ክርስቶስ ስም በሆነው ቤዝነት በኩል እንዲሁ በጸጋ ጸድቃችኋል እያለ ሐዋርያ ጳውሎስም ሮሜ ሰዎች 3:23 እና 24 በይፋ ገልጾልናል። በዘመኑ ፍጻሜ ያደረገው ዘንድ ያለውን ሐሳብንና በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቃለል ነው እያለ ኤፌሶን 1:10 ላይ በይፋ ገልጿል።
የዓለም ቤዛ ኢየሱስ ክርስቶስ ነው። በሕያው ቃሉ ዮሐንስ በራእይ ላይ እንደተናገረና እንደገለጸ በሰማይና በምድር የሚኖርም ከኢየሱስ ውጪ እንደሌለም ተናግሮናል። ይህ እንዲሁ እንዳለ ዮሐንስ ራእይ ላይ 1:8 ላይ እንደተናገሩና እንደገለጹ ከሆነ ያለና የነበረው የሚመጣው ሁሉንም የሚገዛው ጌታ አምላካችን አልፋና ኦሜጋ እኔ ነኝ ብሎ በይፋ እንደተናገረ ሰሞኑ በሶሻል ሚዲያ ላይ እየተቀባበሉ የነበሩም የዓለም ቤዛ ኢየሱስ ክርስቶስ ነው ብሎ አንድ አባታችን ሲናገር ብዙ ቁጣና ጫጫታ እንደተነሳም በተለያዩ ስፍራ ተዘግቧል። ይህ እንዴት ሊሆን ይችላል? የዓለም ቤዛ ኢየሱስ ክርስቶስ ተብሎ እንዴት ይናገራል? በአውደ ምሕረቱ በማለታቸው ብዙ ውሸብርና ብዙ ጫጫታ እንደተነሳም ይህንን በይፋ ተገልጾልናል። ይህ እንዲሁ እንዳለ ኢየሱስ ክርስቶስ የዓለም ቤዛ እንደሆነ ያመኑትና የተቀበሉት ክርስቶስ ኢየሱስን በሕይወታቸው ላይ ታላቅ አድርጎ የሾሙትም ቤዛነትና ትልቅነት ንግስናና ክብር የሚገባው ለኢየሱስ ነው። ቤዛ የሆነ እሱ ነው። ኃጢአታችን የተደመሰሰው ስለእኛ በደላችን የሞተው እሱ ነው በማለታቸው በሶሻል ሚዲያ ላይ አትደነግጡ፣ ቤዛችን ኢየሱስ ክርስቶስ ነው እያሉ በሶሻል ሚዲያ ላይ ተዘግቧል። ቤዛነትና ታላቅነቱ ሊሸፍኑ የሞከሩት ግለሰቦችም እንዲህ ብሎ ተናገሩ። እንዴት በአውደ ምሕረት ላይ ይህንን ትልቅ ነገር አወራ በማለታቸው ወንጌል ላይ ወንጌሉን እየሸፈኑ በተረትና ምሳሌ እንደተናገሩም በስፍራ የነበሩትም ምዕመናንም ገልጿል። ምዕመናንም እንደተናገሩ ከሆነ መመካት በእግዚአብሔር ይመካ፣ መደገፍም መመካትም የሚያሳርፈው እግዚአብሔር ብቻ ነው እያሉም ቆሮንቶስ ላይ የሚመካ በእግዚአብሔር ይመካ ብሎ ቆሮንቶስ ላይ እንደተናገረ በእግዚአብሔር ብቻ እንደሆነም ተናግሯል። ቅዱስ ቃልም ለዓለም ሁሉ ቤዛ የሆነው ኢየሱስ ክርስቶስ ነው። ቤዝነትም አማላጅነትም ለማንም ሊሆን አይችልም። ቤዛ አንዱ ስለ ሁሉ ሞቷል፣ ኢየሱስ ብቻ ነው እያሉም በይፋ ተዘግቧል። ይህ እንዲሁ እንዳለ ታላቅ ተልእኮ ሊያደርሱ የተጠሩትም ራሳቸውን ለወንጌል የሰጡ ምዕመናንም እንዲህ በማለታቸው ገለጹ። ወንጌል እውነት ነው። ወንጌል መሰረት ነው። ወንጌልን ለመደበቅ ሳይሆን ወንጌልን ለዓለም ሁሉ ሲበኩ ተብሎ በሕያው ቃልም እንደተናገረም ይህንን ወንጌል ቤዝነቱን አትሸፍኑ እያሉ በሶሻል ሚዲያ ሰሞኑ እንደተዘገበ በይፋ ገልጿል። በኢየሱስ ክርስቶስ በሆነ ቤዝነትም በኩልም እንዱ በጸጋ ያጸደቀን ክርስቶስ የተባረከ ይሁን እያሉ በዛሬው ዕለት በነበረው ፕሮግራምም በይፋ ተገልጾልናል። በውጭ ሀገር የሚኖሩ የእህቶቻችንና የወንድሞቻችን የስራ ሁኔታ በተመለከተ አረብ ሀገር ያሉት እህቶቻችን ከመዳሞቻችን ጩኸት የተነሳ ለየናታች እያለን ወገባችን ሊቆረጥ ነው እያሉ በይፋ ገለጹ። መዳሞቻቸውን እህቶች ለምንድን ነው የምትጮሁት ብሎ ሲጠይቁ እናንተ እኛ ትንሽ ሲናወራ ወይንም ስንጠራ አትሰሙም፣ ምክንያቱም የጆሮ ማዳመጫ 24 ሰዓት ጆሮ በጆሮ ደቅናችሁ ስለማሰሙ ነው ብለዋል። መዝሙርንም የተለያየ ድምጾችን በመስማት ቢዚ በመሆናቸው እኛን አትሰሙም አሉ። ስለዚህ ዋይፋይንም ዘግተን እናንተን ማሸነፍ ስላልቻለ ነው፣ ስለዚህ እኛ ተሸንፈን እጅ ሰጥተናል ሲሉ በመራራ ለቅሶ እንደሚፈቅዱ ነው መዳሞች የገለጹን።
በሳውዝ አፍሪካ የሚኖሩ ወንድሞች ብዙ ጊዜ ከቦሶቻቸው ጋር አለማግባባት መኖሩን ታስተውሏል። ምክንያቱም ያለ ጊዜና ያለ ሰዓት ሚዲያን በማብዛት ትኩረትንም በስልካቸው ብቻ በማድረግ ከአስተማሪዎቻቸውን በአግባብ አለማስተናገድ፣ በሾፕ ያለቀውን እቃ ኦርደር ባለመስጠት እና ወዘተ። እኛም ቦሶች የተሰጠውን ኦርደር ባለማግባብ ምንም ሳይቀር ባለማምጣታቸው ባለማንከባከባቸው ብዙ ቅሬታ እንዳላቸው ነው የገለጹን። በሾፕ ላይ ቆሞ የሚሰሩት ወንድሞቻችን ላይ ብዙ ጫና እንዳላቸው ምግብ ሰርቶ ለመብላት ጊዜ እንዳላገኙ ሊሰራ ሲሉ ካስተማር እንደሚመጣ እንደምንም ሆኖ ሰርቶ እጃቸውን ታጥበው ሊቀምሱ ሲሉ ያልጠበቁት ካስተማር በር ላይ ቆሞ ቆ ሲሉ በድንጋጤ ምግባቸውን ትቶ በመራራ ለቅሶና በንዴት ካስተማራቸውን እንደሚያስተናግዱ ነው የገለጹት። ለዚህ ሁሉ መፍትሄ አንድና አንድ ጠዋት ተነስቶ ሰርቶ መብላት፣ አለዚህም ቤት ዘግቶ መብላት ይሻላል ብሎ የውጭ ሀገር እህቶች ምክራቸውን ለግሷል። ይህ መፍትሄ ለብዙ ወንድሞቻችን እንዲደርስ ሼር፣ ኮፒ፣ ዲዩት እያደረጋችሁ እንድታደርሱ በአክብሮት እንጠይቃለን። ለዛሬው የተዘገበው ዘገባ ይሄን ይመስላል። ከዘገባው ጋር ቆይታ ያደረግነው በቀጥተኛ ስርጭት ከግሬስ ፋሚሊ ነበረን። እናመሰግናለን። ሳይነጋ መዘመር ችግር ፊት መዘመር ስላወራ ደስደስ ይለኝ ጀመር። ሁሉ ደህና ነው ስል ደህና ሆኖ ቀረብ። አስፈሪው ተራራ ሆነ እንዳልነበረ። ሃሌሉያ ያገኘ ያልተመለሰ መዘመሩን ተው ፍቅሬ አልቀነሰ። አተኛ ስቁኝ የተራገበት እኔ ጋር ደርሶ አምልኮ ይባደል ድራም የበላይ ነው መገኛዬ እኔ ጋር በተባ አላሳንስ ወትሮም የበላይ ነው መገኛዬ። እንግዲህ ጸጋ ብዛላችሁ።